ለምን አንሞክረውም ብለን ይዘኑ መተናል እና ዛሬ እቺን እንሞክራለን። እኔ እንሞክራለሁ፣ ማቲያስም ይሞክራል። የመጨረሻ ደረጃ የማቃጠል አቅም ያለው ኑድል ነው ማለት ነው። ኧረ ግን እቺን ነው ታቃጥለው። ምንድነው እኔ ያቃጥላል? እግዚአብሔር ሁላችንም ጠቅልሉና አንድ ቀረብ ሁለት ሶስት ኧረ በኢየሱስ ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ ተመልሰናል። ዛሬ እንግዲህ አዲስ ነገር ይዘን መተናል። ኪንግ ኦፍ አፍሪካ ራሞ ሃኩና ማታታ ኢን ዘ ቢልዲንግ። ሌላ ራሞ እንግዲህ ዛሬ ለየት ያለ ነገር ይዘንላችሁ መተናል። በብዛት ያው ቲክቶክ ላይ ምናምን ትሬንድ ሲሆን አይታችሁ ይሆናል። ምን ሞክርላችኋለን ዛሬ? ጀርባው ሃት ስፓይስ እናቃጥለዋለን ማለት ነው። 3 ታይምስ ነው እንግዲህ ይሄንን የላከችልን ሁኪ ክሬማይድ ነች። ልክነኛ ክሬማይድ ነው። ልክነኛ መስቶት ፋብሪካ ነው የሚለው አንደኛ መስቶት ፋብሪካ ብቻ ኤን ሃት ኑድል 3x 3 እጥፍ የማቃጠል አቅም ያለው ሃት ቺክን ፍሌቨርድ ሬመን ይላል እዚህ ጋር የተጻፈው ነገር እና ዛሬ እቺን እንሞክራለን። እኔ እንሞክራለሁ፣ ማቲያስም ይሞክራል። ኪንግ ኦፍ አፍሪካ እናስሞክረዋለን። እንግዲህ አብራችሁን ቆዩ፣ የትም እንዳትንቀሳቀሱ። ዛሬ እንቃጠላለን። ከማቲያስ በላይ የሚያቃጥለኝ ሰው ያገኘ ይመስለኛል። እስቲ እንሞክራለን። እንግዲህ ጋይስ ይሄንን ፕሮዳክት በጣም ብዙዎቻችን ቲክቶክ ላይ ዩቲዩብ ላይ ስናየው የነበረ ነገር ነው። ለምን አንሞክረውም ብለን ይዘኑ መተናል። በጣም 3 እጥፍ ከ3 እጥፍ የሆነው ከምኑ ሌቭል አለው ይመስለኛል። 1 2 3 ሚል ሌቭል አለው። ይሄ የመጨረሻው ደረጃ ነው። የመጨረሻ ደረጃ የማቃጠል አቅም ያለው ኑድል ነው ማለት ነው። አንዱ እሽግ 5 ፍሬ ያለው እና ይሄንን ፕሮዳክት ማዘዝ ለምትፈልጉ አድራሻቸው ጀሞ 1 መስቶት ፋብሪካ ፊት ለፊት ካፍደም ህንጻ አንደኛ ፎቅ ሱቅ ቁጥር 116 ታገኟቸዋላችሁ። የቲክቶክ አካውንታቸው ይሄው እዚህ ጋር አስቀምጥላችኋል። ኢንስታግራምም አላቸው። ገብታችሁ ማዘዝ ትችላላችሁ። የተለያዩ ፕሮዳክቶችን ያስመጡ ያቀርባሉ። ኮንታክት ብታወራጋቸው ጸዴ ነው ማለት ነው። እንዲሁም ደግሞ በተጨማሪ ኢትዮጵያ ላይ ያልገቡ የኮሪያ ኳሊቲ ስኪን ኬር ፕሮዳክቶችን ማዘዝ ከፈለጋችሁ እንደተለመደው ቲክቶክ እና ኢንስታግራማቸው እዚህ ጋር አለ። ገብታችሁ ማናገር ትችላላችሁ። እኛ እንቃጠላል። ወደ ዝግጁ ናችሁ? ራሞ ስለዚህ ወደ ኑድሉ መጀመሪያ ከፍታ አሳያችሁ። ቻላ 5 ፓክ ነው የሚይዘው። እቺ ነች ማለት ነው የሰው ስቃይ የምታበላው እቺ ናት። 3x ስፓይሲ ሆት ቺክን ፍሌቨር ሬመን ኑሊስ በቻይነኛ ነው የተጻፈው ጋይስ። ምንም የሚገባኝ ነገር የለም። ብቻ ለማንኛውም ያቃጥላል የሚለውን ብቻ ነው አንደርስታንድ ያደረኩት። ስለዚህ እኛ ኢትዮጵያውያን ደግሞ በተፈጥሯችን በጣም ብዙ አይነት አቃጣይ ነገሮችን እያየን እየበላን ያደግን ሰዎች ነን። ይኖራል የሚያቃጥለኝ አይመስለኝም እውነት ለመናገር። እሱ የሚያቃጥለው የገቢዎች ነገር። ወደ ቪዲዮ እንግዲህ ኢንዶሚናችን ደርሷል። አሁን የቀረው ያው ቅመማ ቅመሙ ነው። በስመ አብ ምን እንደሚመስል አያችሁት? እንደዚህ ራሱ ሲታይ ማለት ነው። እኔ ካቻፕ መስሎኝ በእንጀራ ልበለው ነበረ፣ ግን በጣም ተባለ ዳጣ በእንጀራ ሆነበት። ስለዚህ አሁን እንጠምማለን ማለት እንትና ከሚጥሚጣ ጀምር። እኔ ሊያዝል አንተ ቀቅ ወይኔ አይ ሲታይ ግን የሚያቃጥል አይመስልም ጋይስ። ማቲያስ ሂሳብ ነው በመላስ ሞከረ። እስኪ ግን አረ ሽታው ራሱ ያስፈራል። በእናትህ እሺ እንትን አድርገው ቅመሙን ላድርግልህ። ይሄ ራሱ ሚጥሚጣ ነው የሚመስለው ታውቃላችሁ። እንደዚህ ሲታይ መተን አድርገው አንድ ቦታ አታርገው። ቅመም ይሄ የሻይ ቅጠል ቅመም ነው የሚመስለው። ምንድነው ይሄ? ክር ነው እንዴ? ምንድነው? ሰሊጥ ነው። ፍሌክ እንግዲህ ይሄን ይመስላል።
እዩት። አሁን እናደባልቃለን ማለት ነው። የኛን ትንሽ ወፈር እናድርግ። ወይኔ ሁለቱንም ጨምረን ማለት ነው። ማበድ ነው። ምስር ነው እንግዲህ ምንም ያቃጥል አይመስልም። ኧረ ግን እቺ ምን ነው ታቃጥለው? እንደውም አንዱን ስፓይስ ጨምርበት እግዚአብሔር። ምንድነው እኔ ያቃጥላል? ያጠግብ ምጣድ ከእንጀራ ያስታውቃል። ጨምሬ ነው ግማሽ ጨምራለሁ። እሺ ግማሽ እዚህ በቃ ሙሉ ኩል ዘም ግማሽ አዳርሷት እንትን እንዲውድ ወይኔ አር ዩ ሬዲ ትላለህ። በዚህ ቤት ነው ያልወጣው። ይሄንንማ መቼም እንትን አለ። እንጀምር እኩል። ቅመሙ ይቀራል። አይኛ አንተውን ይላል እንትን ላድርግልህ። የታረቁት ቅመሙ የምን ቅመም? አንደኛውን ቅመም አንድ እኮ ነው ያደረገው። አንድ እኮ ነው ያመጣኸው እኮ። ኧረ ሁለት ነበር ያመጣሁት። ሁለት ቅመም የታረከው በላው። 2000 years later አይታያችሁም እናንተ? አይታያችሁ? የምራችሁ ነው። በስንት መከራ ተገኝቷል። ስለዚህ ይሄ ነገር ግን የማዳበሪያ እንትን ነው የሚመስለው። እሺ እኛ ጨርሰናል። ኢንዶሚያችንን እንቀላቅለው እስኪ። አታበናት ምንድን ነው የሚያቃጥል? ቆፍጠን በል እንጂ ተውራው እንጀምር። ጉረስ እስኪ ታግለልሽ። እኩል ጉረስ። እግዚአብሔር ሁላችንም ጠቅልሉና እኩል አንድ ቀረብ በል። አንድ ቀረብ፣ ሁለት ሶስት በኢየሱስ ስም። ኧረ ኖርማል ነው። ኧረ ብላበት እንዴ! አተ አቃጥሎ ነው የምር። ኧረ በኢየሱስ ስም። ኧረ ወይኔ በኢየሱስ እንዴት ነው? ወይኔ ጂሰስ ማርያምን በመጀመሪያ ምንም አይመስል። ያዝ ወይኔ ናት ማርያምን ያቃጥላል። በኢየሱስ ስም በጣም ያቃጥላል። አሳያ ወይኔ መኪናው ፋሎ ተንፋስ በቀኝ ያልበላም መስቱት አንተ ምንድን ነው? ብሉ ጎ ጋይስ ገብርኤል ላበላ ጎ ዋንባይት ያዘው ኧረ በኢየሱስ ጎ እሺ ማርያም አንድ ሁለት ሶስት
ሰያ ጋይስ እግዚአብሔርን ነፍጥ በነፍጥ ገብርኤልን ነፍጥ በነፍጥ አቦስ ሬዶ ረብሽ በጣም የሚያቃጥለው ማርያም በጣም የሚያቃጥለው ወይኔ ናቴ እንዴ ማርያምን ነፍጥ በነፍጥ እንካ ይቻላል። እስኪ እንዴ ማቲያስ እንደዚህ አላቃጠለኝ እግዚአብሔርን በጣም የሚያቃጥለው ማለት ማቃጠል አለው ማቃጠል እግዚአብሔርን ራሴን አላውቅም ጋይስ እግዚአብሔርን ያቃጥላል አይደል እንትን ጥርስህን ነው ያቃጠለ ገና ስትጎርሰው ማለት ነው ገና ስትጎርሰው የለም ማርያም ተንቀጠቀጥኩ ውይ በኢየሱስ ስም ጋይስ ስማ ቀዝቃዛ ውሃ ነው ቀዝቃዛ ውሃ ነው አፌ ውስጥ ይሞቃል ይሞቃል ሰያ I can't take it anymore. I am done with this. በገዛችን ጉረስ ማርያምን በጣም የሚያቃጥለው ለማጋነን አይደለም እግዚአብሔር ወይኔና ይሄ ለየት የሚያደርገው ምንድነው ታውቃለህ? ሚጥሚጣ ማለት ከጎረስክ በኋላ የሚያቃጥልህ ይሄ ገና ወደ አፍህ ከተው እግዚአብሔርን በጣም የሚያቃጥለው በቃኝ እንዴ በግዴታ በቃኝ አይ ማለቅ ማለበት እግዚአብሔር ማለቅ እግዚአብሔርን በቃኝ ማርያምን በጣም የሚያቃጥለው ማርያምን እንዴት በሩን ክፈትልኝ እንውጣ እኔ አባት ከነ ኢንዶሚ ተቃጠል ሂድ እዛ ጋር እኛ እንሂድበት እስኪ ሞክረን አረ ይዶልልካ ያስ ቻው በገዛጃችን ነው ባሉታውስ አታታቲ እንዴት ነው? ከነቃጠሎ የት ፈትልኝ በረኝ ከፈትልኝ በረዶ ትገዛለህ? በረዶ ፍለጋ ሊወጣ ነው። ወተት ይዘልኝ ነው በዛው የሰው ልጅ በገዛች ይቃጠላል። ማርያም ነኝ አንድ ነው ጎረሱት ግን አላስከቱ ሙላ ቺንማ ጨርሳለሁ። አረ ይቅርብ መብራን ይቅርብ ማቲ ቻው
ናስኪ ሾርቦን ኧረ ይቅርብኝ፣ መብራን ይቅርብኝ። አልወጥኩትም። ይሄንን ግን ያቃጥላል፣ ምላስ ላይ ያቃጥላል። ወይኔ ልናቀስ በስንት ጣሙ ጋድ ጋይስ እንግዲህ የነበረን ፕሮግራም ይሄን ይመስል ነበረ። እንዳያችሁት እኛ በጣም አያቃጥልም ብለን ነበር ያሰብነው፣ ግን እንዴ ነው ማርያም ያቃጥላል። ሳያ ይለመልባል፣ ያቃጥላል። ቻቻሮማ ያቃጥላል ማለት ነው በቻይነኛ። አልታጠብኩም እንጂ ራሱ። ለማንኛውም ጋይስ የነበረን ፕሮግራም ይሄን ይመስል ነበረ። ፕሮግራሙ እንደተዝናናችሁበት ባለሙሉ በጣም የሚያቃጥል በጣም አማርኛ ራሱ አስጠፋብኝ። እንወዳችኋለን። ለማንኛውም ጋይስ የዛሬው ፕሮግራም ይሄን ይመስል ነበረ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቻናሉ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ሰብስክራይብ ይመቻችሁ።